ደርሰናል። ያሳሰባችሁ ያስጨነቃችሁ መናገር መተንፈስ የምትፈልጉት ጉዳይ ካላችሁ ንገሩን ባልነው መሰረት አድማጮቻችን በርካታ አድማጮቻችን ናቸው የሚልኩልን። አሁን ግን ወደ አንድ አድማጭ እንለፍ። እሺ ሄሎ አቤት ጤና ይስጥልን እንደምን አለ? አብሮ ይስጥልን እንዴት አላችሁ? ሰላም ነው ሁሉ መልካም? ሁሉ መልካም ሁሉ ሰላም። ያው በዚህ አጋጣሚ ፕሮግራማችን በጣም ነው የምወደው በጣም ነው የምከታተለው። እናመሰግናለን። የብዙ ችግር እየፈታችሁ ነው። ሞቅ ይለናል እንደዚህ ስትል የኛ ብቻ ማን ይፈታው ነው እንጂ እሺ እንዴ ነው መላለሉኝ ብለ ቴክስት አድርገህልን ነበርና በጣም ምንድን ነበር የገጠመህ ነገር እስኪ ንገረን። የገጠመኝ ነገር ምን አለ መሰላችሁ? አዶና ይባላለኝ የምኖረው ወደዚህ ወደ ዋግምራ ሰቆጣ አካባቢ ነኝ። እሺ እና አንዲት ልጅ በጣም ከሚባለው በላይ ተዋደን ተፋቅረን ነበር። እና ምን ነበር መስራችሁ ልጅቷ ጋር በጣም በፍቅር ህይወት ውስጥ በቃ ደስ የሚል ፍቅር ነበርና ከሚባለው በላይ እኔም ራሴን አሳልፌ ለመኖር የወሰንኩበት በጣም የናፈቁት የፍቅር አይነት ህይወት ነው ብዬ ነበር የነበረው ማለት ነው። እሺ እና እንዳውም በዚህ አካባቢ የእናንተን ሀሳብሽን ማወቅ ስለምፈልግ ብዙ ጊዜ ራሱ ብዙ ነገሮችን ሰርች አደርጋለሁና በተለይ በዚህ በኩል ላይ ምንም ነገር ባህልና እሴትና ወግ እንዳለ ሆኖ እንደ ኢትዮጵያ ማለት ነው። አውሶ ደግሞ በተለይ በእኛ ወደ ዋግ ምራ አካባቢ ዝምድና የሚባል ነገር ትንሽ ጠበቅ ይላል፣ የስጋ ዝምድና ማለት ነው። እና በጣም ኢቭን እንኳን በዚህ በፍቅር ህይወት ሆነ ተዋልደው ልጆች ወልደው ምናምን ይልን ዘመናችሁ ብሎ ራሱ ከማፋታት ይደርሳሉ። አስብ እንግዲህ ግን አፋተዋል ላይ ተዋቸው እንኳን እነዛ ልጆች የተወደቁ የትናችሁ ብሎ እንኳን ዞሮ ለማየት የለም ያችን ሴት ማለት ነው። እና እንደኛ ሳይ በጣም አላምንበት ነገር ነው። እና ብዙዎችም አልጻፉትም አልተነገረለትም እንዴ ያስባለሁ። እንደኔ ያው የደረሰበት ሰው ነው የሚያቋረል የሚባለው። እስኪ ወደው እኔም ደረሰብኝና ብዙ ነገር ተፈልግን ብዙ ነገር የለም። አንተ የደረሰብህ ምንድነው? የኔ የደረሰብኝ ምንድነው? ልጅቷ ጋር በልክ እንደዚህ በጣም ከተዋደድን ከተፋቀርን በኋላ ዝምድና ተብሎ ቤተሰብ ላኩ እንደ ቦር በማረጉ ቤተሰብ ስለክ ቆጭ ብለው ሲቆጡ ከዚህ አይተዋወቁም ከነጭራሹ ማለት ነው። ከነጭራሹ የማይታወቁ የነበሩት ልክ እኔ ቤተሰብ ስለክ የአባቴ ትልቅ ወንድም አለና እሱ ጋር ቁጭ ብለው ሲያወሩ በእሷ አራት ሲቆጠር ማለት ነው እሱ አራተኛ ትውልድ እኔ አምስተኛ ትውልድ አድርገው ቆጠሩት ማለት ነው። አይ ይሄማ የስጋ ዝምድና ነው መቀጠል አትችልም ልጁ የለምና አሉን ማለት ነው። ከዛ ምን እናድርግ ሁለታችንም ጨነቀን። የእውነቴን ነው የምላችሁ በቃ እንዲህ በቃል ስንነግረው በጣም ቀላል ይላል እውነት ለመናገር ማለት ነው። ስሜቱን የምናውቀው እንደ ሲኖር ሲገባን ብቻ ነው። እና ለምሳሌ ነገ ያለው ቁስል ወንድም ያሞኛል አይደል ቁስል ልትረዳኝ የሚችለው የሆነ ሰው ሊረዳኝ የሚችለው ያ ቁስል ስጋ ሲወጣበት ብቻ ነው ብዬ ነው የማስበው እንደኔና ቀላል ይመስላል አሁን እንዲህ በእናንተ እንዲሳወራችሁ ማለት ነው። እና በጣም ከባድ ነው ውስጥ ነበር። በተለይ አሁን እንደዛ ብለን ልክ ልጅቷ የሆነ ውሳኔ ወሰነች። በቃ መጨረሻ ላይ አባቷ ጭራሽ ባንገቴ ገመድ ይገባል አለ ማለት ነው። ልክ እንደዛ ሲል ማለት ጭራሽ በሚታበጀን ከመካከር ማለት የእሱ አባት ማለት ነው። የቤተሰቦች ደግሞ በቃ እንደዚህ ማናቃቸው የነበረ ዝምድና ነው። ያንተ ቤተሰቦች ያሉትን አልሰማንም። የኛ ቤተሰቦችም ችግር የለም። ምን አሉ? ችግር የለም። ቦታ ቀይረሃል? ድምጽ መቆራረጥ ጀመረ። አሁን ይቆራረጣል። እሺ አሁን እስኪ ንገረን። እና በዚህ ልክ ቢሆን ነበር። አሁን ይሰማችኋል? አሁን ይሰማል። እስኪ ጥሩ ነው። ያንተ ቤተሰቦች ምን እንዳሉ ተቀበሉ ወይስ ይቅራሉ? የኛ ቤተሰቦችማ በቃኛ አሁን ላይ ልጃችን ለቆም ነገር ሲደርስ ነው ወይ እንደዚህ የምንባባለው? እስከዛሬ ማንተዋወቅ የነበርነው ቤተሰቦች እስከሆነ ድረስ እኛ በእኔ በኩል ችግር የለውም ማለት ነው። ፋዘር ማለት ነው። አዎ ዝምድናው ትንሽ ራቅ ያለ ነው ማለት ወደ ጎን አሁን ዝምድና ሲቆጠር ወደ ጎን ወደ ላይ የሚባል ነገር አለ። እንደዛ ሲቆጥሩ ምን ሊያረግ በቃ እሷ አራተኛ ትውልድ ነች ቆጠር ማለት ነው። እኔ ደግሞ አምስተኛ አንድ ዝቅ አልኩ ወደታች ማለት ነው። እና 4 ለ5 ነን
ሂደቱ ያ ማለት የአንድ አያት የቅድመ አያት ልጆች ማለት ነው በሌላ አባባል። ስለዚህ እንደዛ ከሆነ አባቷ ጭራሽ በምንም ተአምር የፈለገን ልጅ እንደዚህ ዝምድና ጋር ጭራሽ አላገናኙም ማለት ነው ይባባል። ከዛ መጨረሻ ላይ በጣም ከበደን። ምን እናድርጋለን? በቃ ከዛ ምንድነው የወሰነው የሆነ ሰዓት ላይ አይ በቃ እስኪ በቃ እንጸልይ፣ በቃ እግዚአብሔር ሲያገናኘን ለምክንያት ነው። ስለዚህ እስኪ ቢያንስ ጸሎት እያደረግን እግዚአብሔርን እየጠየቅን የሆነ ሰዓት ላይ አባትሽን ያራራው ይሆናል አይነት ነገር ማለት ነው። እንደዚህ አይነት ነገር ወሰንና ማውራት ቀጣን። በቃ እኛ ራሳችን ማለት ነው። ልጅቷ ግን አልቻለችም። ቤተሰብ ጋር ስትሄድ ምናምን ልክ አባቷን ስታገኘው ምናምን ያወራታል ይመስለኛል እና እዛ ከመሬት ተነስታ የሆነ ሰዓት ላይ በቃ አዱኔ እናንተ በዚህ በኩል ከዚህ በኋላ መቀጠል የለብንም፣ በቃ እየከበደንም ቢሆን መለያየት አለብን፣ ትዕዛዙንም ጭምር እያፈረስን ነው ምናምን አለች። ከዛ እኔ እንደውም በቃ አልቻልኩም። በቃ የሆነ እውነት ቁም ነገር ትነግራችሁ በቃ ማለት ራስ ከማጥፋት አይነት ደረጃ ራሱ የደረስኩበት መንገድ ሁሉ ነበረ። ያ ምንድን ነው በቃ ዝም ብሎ ተስፋዬ ሁሉ ጭልም ነው ያለብኝ ሁሉ ማለት ተስፋ ተሰጣጥተን ነበረ። ያ ምንድን ነው በህይወቴ ቦታ የሰጠኋት ልጅ ናት። ምክንያቱም ነገ ላይ እኔ ከሷ ጋር ብዙ ነገር እሰራለሁ ኢማጂን ያደረግኳት ልጅ ስለነበር ነገሩ ሁሉ ነው የጨለመብኝ። በቃ ቁም ነገር የምነግራችሁ ማለት ነው። ከዛ የሆነ ልጅ ደርሶ ምናምን ሁሉ ያሳረፈኝ ምናምን ነገር እና ማለት አይታወቀኝም። ካለፈ በኋላ ነው ለምን እንደዛ ምናምን ነገር የሚገኝ የሚመጣብኝ ነው። በጥቅሉ አሁን ልጅቷ በእርግጥ እሷን በስቃይ ውስጥ ነው ያለችው፣ እኔም በስቃይ ውስጥ ነው ያለችው። ኦልሬዲ ይሄ ሀሳብ ከተነጋገርን 1-2 ሳምንት እየሆነ ነው። በዚህ 2 ሳምንት እኔም በስቃይ ውስጥ ነኝ፣ እሷን በስቃይ ውስጥ ናት ብዬ ነው የማስበው። ስልክ አንደዋወል፣ ቴክስት አንላላክም፣ ሁሉን ዘጋች። በሷ በኩል የመጣው ሀሳቡ በቃ መለያየት አለብን። መለያየት ምኑ ላይ ነው? አይምሮ እስካለየን ድረስ ስልክ አለማውራት ወይ ደግሞ ቴክስት አለመጻጻፍ ማለት በራሱ መለያየት አይደለም ለእኔ። ምክንያቱም ቀን መሽቶ ሲነጋ እሷ ናት አይምሮ ላይ ያለችው። እኔ እንጃ ብቻ በጣም ይከብዳል። ተዋደህም ምን ፈልጌ ነው በእኔ ድክመት ወይ ደግሞ በሷ ድክመት ሲሆን ነገሮች እንዴት መፍታት እንዳለብን የተመካከል የምንፈታበት መንገድ መፍጠር እንችል ነበረ። እና ሰዎች በዚህ ብዙ ጊዜ ፕሮግራማችን ሳዳምጠው ራሱ ይገርመኛል ሁሉና ራስን የኔን ክፍተት ካወቅኩኝ እሷ የሷን ክፍተት ካወቀች እኔ የሷን ክፍተት ልሞላላት እሷ የኔን ክፍተት ልትሞላልኝ ብዬ ነው የማስበው በፍቅር ግንኙነት ውስጥ ነው። ምክንያቱም ሰው ሆኖ ጎደሎ እስካሁን ድረስ ክፍተቷን ካወቅ ክፍተቴን ካወቀች በመካከላችን የማይነት ሰው የለም እና በዚህ ልክ ነው የነበርነው ቆይታችን። እኔም ፍቅርን እስከ ጥግ ድረስ ነው በደንብ አነባለሁ ብላለሁ እና ያነበብኩትን በህይወት መኖር ፈልጋለሁ። ቅዱሳን መጻሕፍት ቢሆን ልበወለድም ቢሆን ያን ስለ ፍቅር ምንነት የተረዳሁትን ያወቅኩትን መኖር ፈለኩ፣ ጓጓው፣ ስፈልግ አገኘኋት። ሳገኛት ደግሞ ይህን የምትሆነ ልጅ ናት ብዬ አሰብኩት፣ ራሷ ሆነች። ከዛ በመካከል እንዳይን ነገር ተፈጠረ እና የእውነት በጣም ጨንቆኛል። በእርግጥ ልጅቷ ውሳኔ ወስናለች። በቃ አይ ከዚህ በኋላ እኛ መገናኘት የለብንም መለየት። እኔም እንደውም ከስንት ጊዜ በኋላ ቴሌግራም ላይ አንድ ቴክስት ላኩላት። ሴት የላከችውን ለክታ መጣሁትና አይ በኔልሽ ግን ፍቅር ከሁሉም ይበልጣል እኮ ክርስቶስም ለሰው ልጆች ከመኖሩ እስከ ሞት ያደረሰው ፍቅር ነበር። ለማንኛውም የመጨረሻ መልዕክቴ ነው። ከዚህ በኋላ ግን ለሚኖርሽ ህይወት ነው ምናምን ነገር ቴሌግራም ላይ ቅርሳዊ ቴሌግራም ላይ እናልኩላትና ግን እንደዛ ባናወራም ባንጻጻፍም ግን ሀሳቡ አለኝ። መንገድ ላይ በሆነ አጋጣሚ ከርቀት እንኳን ካየኋት የእውነት የሚነግረው እንደሚያምር እኔ እንጃ ምን እንደምሆን ራሱ አላውቀውም ሁሉ ማለት ነው። ታዲያ በዚህ ልክ ውስጥ የሚሰማን አይነት ሰው እንዴት በሆነ በራሴ ጥፋት ወይ በሰጥ ሀሳብ ሆኖ ነገር በሌላ ምክንያት ስናጣው ምናጭክ ምን ይሻለኛል? መላበድ ይምር ምን ያህል ጊዜ ነበር የቆያችሁት በፍቅር? ኦልሬዲ መስከረም 16 መጣ ጋር ብንለያይ 6ኛ ወራችን 6 ወር አካባቢ ቆይታችኋል። የአንድ አካባቢ ልጆች የአንድ አካባቢ ሰዎች ነበራችሁ ማለት? አንድ አካባቢ ሰዎች እኔ የወረዳ ኮሚኒኬሽን አይቲ ባለሙያ ነኝ። ሆስፒታል ኤክስሬ ባለሙያ ነች እና በግንኙነታችን ውስጥ በጣም ደስ የሚል ግንኙነት ነበር። ሁላችን በመንፈሳዊ አገልግሎት ውስጥ ያለን እሷም የማህበረ ቅዱሳን አገልጋይ ናት፣ እኔም የማህበረ ቅዱሳን አገልጋይ ነኝ። እና
ይህን በአገልግሎት ውስጥ እንኳን ልክ ከመታወቃችን በፊት ምንም በአገልግሎት ውስጥ ነበረች እሷ መታወቅም በኋላ ነው የመጣችውና ያን ፊት ግንኙነቱ አሪፍ ነበረ። ምክንያቱም ሳላውቃት እዛው ላይ የነበሩ እዛው ማዕከል ያለ ልጆች ቢሆን ሲተብራዘር የምታየቱን የለመድከው ነገር ስለሚሆን ምንም ነገር አይመስለኝም ነበር የእውነት ምነግር ማለት ነው። ከዛ በፊት ስለነበረ ማውቃት ከመምጣቷ በፊት ስለነበረ ማውቃት ከመጣች በኋላ ግን ኢቭን ለአገልግሎት የራሱ ፈተና ሊሆንብኝ ነው እንዲህ እላለሁ አሁን ላይ። ምክንያቱም እንጂ በሆነ አጋጣሚ ካየኋት መሆኑ ሁሉ ግራ ነው የሚገባኝ መሆኑ ሁሉ በቃ ከጓደኞቿ ጋር ካለች ሰላም ነው ምናምን ብያልፋቸዋለሁ። ግን ውስጥ ይሄን ቁጥር ከባድ ነው ብቻ ይከብዳል። የምናደርገው ግራ ገባን። እሷም ጨንቋት ነው ይህን ውሳኔ ወሰነች። በእርግጥ እሷ ጀግና ነች ነው ያልኳት። ምክንያቱም አትሊስት ይህን ያክል ውሳኔ ላይ እንኳን ደረሰች። አለማውራቱን አለመገናኘቱን ምን ማለቱን ውሳኔ አድርጋ ወሰነች። ቢከብዳትም እየመራራትን ቢሆን እየዋጠችው ነው። ግን አልቻልኩም። ሌሎች ግን የአካባቢው አባቶች ይህን ጉዳይ የሚያውቁ አሉ? አዎ የእሷ ንስሐ አባት ነበረ። ምን ይላሉ እሳቸው? ከአስተምሮ አንጻርና ከስርዓት አንጻር እንዴት ታዩታላችሁ ብለን እሳቸው ጋር ቁጭ ብለን አውርተን ነበረ። እሳቸውም በቃ ማለት የሁለታችን ፍቅር መንገድ ስለሚያውቁት እኔም ስለሚያውቁ እሷንም ልጃቸው ስለሆነ ስለሚያውቋት እንዳውም እኛ እንድንገናኝ በጣም ይፈልጋሉ። የሚገርማችሁ ማለት ነው። እና በጣም የእሷን አባት ቁጭ አድርገው ራሱ አውርተው ነበር። ምን ብለው ነበር? የልጅቷን አባት አግኝተው አደረገ ነው ምናምን የንስሐ አባቷ እንዲያወራት አደረገ። ያወራው አባቷን ማለት ነው። እሺ ግን ጭራሽ ለምን ታምር ከአንገቴ ገመድ ይገባላል ጭራሽ አባትየው ማለት ነው። እና ወግ አጥባቂ ነገር ነው መሰለኝ አባቷ። ያው ምንድነው ከነገርከን አንጻር እሷ ያው በማህበረሰቡ በቤተሰብ ያለውን ነገር ሳትወስን በግድ እንድትወስን እንዳደረጋት ገልጸሃል። ስለዚህ ይሄንን ጉዳይ እኔ እንዴት ልወጣው የሚል አይነት የጭንቀት ሀሳብ ይመስለኛል። አዎ ምትለዋለህ ተስፋ? አዎ ብዙ ነው እንጂ የሚባለው ይሄማ ልትይዝልኝ የምፈልገው ለሌሎች ራስ ማስተማሪያ እንዲሆን ፈልጋለሁ። ማለት ተፋርዳችሁ ብሮድ በሆነ ምን እንድትሳተፍ ፈልጋለሁ። ይሄ ባህል ራሱ ከባህላችን አንጻር ልክ ነው። የኛ ችግር የለውም። እሺ በፍቅር ውስጥ ነው። እሷም እየተጎዳች ቢሆን እኔም እየተጎዳሁ እየቆሰልኩም ቢሆን ሊኖር ይችላል። አዎ ግልጽ ነው የምነግራችሁ። የተጋባ ራሱ ወልደው ምናምን ልጅ ወልደው ምናምን ራሱ ያለያያቸው እዚህ ነው ብላችሁ እንደናንተ ራሱ አንድ የማውቀው ነገር ምንድነው እናንተ አካባቢ ብቻ ሳይሆን ይሄ ብዙ የኢትዮጵያ አካባቢዎች ላይ የሀገራችን አካባቢዎች ላይ ይሄ ነገር ያለ ነው። አዎ ወጣቶች ተዋውቀው በፍቅር ቆይተው ያው የማይተዋወቁ ቤተሰቦች ከሆኑ አንዳንዴ እስኪ የማን ልጅ ነው የማን ልጅ ናት ቤተሰብ ይታይ ይቆጠር እንነጋገርበት ይባልና ያው በተለይ ወደ ትንሽ ከከተማ ወጣ ባሉ አካባቢዎች ላይ ይሄ ብዙዎቹ አካባቢዎች ላይ የተለመደ ነው እና ሲቆጠር ግንኙነታችሁ ዝምድና ኖሮ ተገኝቷልና የሚሆን አይደለም ተብሎ ይነገራቸዋል። እና እንደዚህ አይነት ታሪኮችም ሰምተናል። የምናውቃቸውም በጣም ብዙ አሉ። እና ይሄ ያው ከኛ ከምናውቀው ታሪክ አንጻር ነው እና ከነባራዊ ሁኔታው አንጻር ይሄ በቃ እናንተ አካባቢ ብቻ ያለ ሳይሆን ሌሎችም አካባቢ ያለ አንዳንዱ ጋር ሊጠብቅ ይችላል፣ አንዳንዱ ጋር ሊላላ ይችላል። በአንዳንድ ቦታ ደግሞ ከሃይማኖትም ከባህልም አንጻር የሚፈቀድባቸውም አካባቢዎች ይኖራሉ። ግን አንድ ጥያቄ የምጠይቅህ አሁን በእንደናንተ አይነት የዝምድና ርቀት በእንደናንተ አይነት የዘር ቆጠራ የዝምድና ርቀት ተጋብተው አብረው የሚኖሩ ሰዎች የምታውቃቸው አሉ አካባቢ ላይ? መቃቸው አሉ። ግን ያም ሲሆን አንዳንዶቹ በጣም የሚያጠብባቸው ላይ ከቤተሰቦቻቸው ተገለው ተገለው ኖርማሊ በቃ የራሳቸውን ህይወት ብቻ የሚኖሩ አሉ አልፎ አልፎ። አንዳንዶቹ ደግሞ እናታባታቸውም ይህም ትላልቅ ቤተሰቦች የሚባሉት ወደው ፈቅደው ደስ ብሏቸው ይህም በቃ ችግር የለውም እነዚህ ከወደዳችሁ ተብሎ ደግሞ በሰላም ይኖሩ አሉ። ይሄ እንግዲህ እና እናንተ ለቤተሰቦች አንተ በግልህ እሷም ደግሞ በግሏ ለቤተሰቦች ካላችሁ ቦታ አንጻር ወይም ደግሞ በእነሱ ተጽዕኖ ውስጥ የመቆየት ወይም ደግሞ የመኖር ሁኔታ አንጻር የሚወሰን ነው። በቃ እሷ እንደነገርከን በቃ በቤተሰቦቿ ተጽዕኖ ስላለ
በኋላም አሁን ነገንም አይታ ሊሆን ይችላል። ገብቷል። እናት አባት አለ፣ ዘመዶች ይኖራሉ፣ አጎት አክስት ይኖራል። ስለዚህ ከዘመድ ከቤተሰብ የመነጠል ፍርሃትም ይኖራልና ከዛ አንጻር ኦልሬዲ በቃ ሳትፈልግ ወስናለች። ምናልባት ይሄ ፍቅር ግንኙነት መቀጠል ካለበት የሷ ፈቃደኝነት ያስፈልጋል አይደለም? ስለዚህ በእሷ በኩል ውሳኔ ላይ ስለተደረሰ ሊሆን የሚገባው ነገር ብዬ ማስበው ማለት ነው እሷን ለመግፋት እሷን ለማሳመን ጥረት ከማድረግ ምክንያቱም አሁን ስታወራን ራሱ እንደሰማሁት ቅድም ጎበዝ ትመስላለህ። ገብቷል። ሀሳቧ ልታስቀይራት ትችላለህ። እሷን በተናግረህ አንዳንድ ነገሮች አሳማኝ የሆኑ ቃላትን ተናግረሃት ለጊዜው ልታሳምናት ትችላለህ። ጥሩ የማሳመን ችሎታ ያለህ ይመስለኛል ከነገርከን ነገር አንጻር ከታሪክ ፍሰቱም አንጻር እንደተረዳሁትና ምናልባት በእነዚህ አይነት ተጽዕኖ ወደ አንተ መልሰሃት ገብቷል አሳምነሃት ስለምትወድህ ማለት ነውና ነገ የቤተሰቦቿ ነገር ቢበረታ አንተ ጋር ከመጣች በኋላ ቢናፍቋት የማህበረሰቡ እሴት ባህል ከዛ መውጣት ባትችል እና ችግር ሊፈጠር ይችላል በትዳር በፍቅር ግንኙነታቸውና እዛም ሪስክ ውስጥ ባትገባ ጥሩ ነው ብዬ ነው ማስበው። እኔ አሁን እንደ ወንድም ነው እንደ ባለሙያ አይደለም ነገር የመጀመሪያው ነገር በእሷ በኩል የተወሰነ ነገር ነው። አንተ ብዙ ተጽዕኖ ሳታደርግ ተመልሳ መታ ገብቷል በራሷ ከቤተሰብ ጋር ያለውን ከባህሉ ጋር ያለውን ነገር ፈታ በራሷ እና ተመልሳ ብትመጣ አሰየው ነው። ግን ያን እድል በጣም ጠባብ እድል ነው የሚሆነው። ያ እድል ከሆነ ሆነ ግን ልታደርግ የሚገባው ነገር ራስህን ማበርታት ማጠንከር። የመጀመሪያው እኔ ለወንድም የሚመክረው ነገር በቃ ያንተ ሰው አይደለችም፣ ያንተ ሰው ላትሆን ትችላለች። ስለዚህ ምንድነው እሷን ለመርሳት ጥረት ማድረግ መሞከሩ የተሻለ ይመስለኛል እና አለበለዚያ ትጎዳለህ። ባያሃት ቁጥር ቅድም እንዳልከው ልትጎዳ ትችላለህ። የነበራችሁ ነገር ስታስታውሰው ገና 6 ወር በጣም ትንሽ ጊዜ ነው። አፍላ ጊዜ ላይ ነው የተለያያችሁት። ይሄ ነገር የገጠመህና በተቻለ መጠን እሷን የሚያስታውሱ ነገሮች ከእሷ ጋር የምታሳልፋቸው ነገሮች እንደዚህ አይነት ነገሮች ላይ በቃ በተቻለ መጠን ጥረት ማድረግ ነው። እሷን እንዳያስታውሱ እሷን ለመርሳት ከእሷ ህይወት ለመራቅ ጥረት ማድረግ ነው። ያን ሁሉ ጥረት አድርገህ ነገሮች እንደው እንዳሰብከው ሳይሆኑ ቀርተው እሷ ከተመለሰች ደግሞ እሰየው ነው። ገብቷል። ስትመለስ የሚሆነው ነገር ምንድን ነው መሰለ እዛ ጋር በራሷ ለነገሮች መፍትሄ ሰጥታ ነው የምትመጣው። አሁን ግን አንተ ለሷን ለመመለስ ጥረት ብታደርግ በአንተ የሚያማልሉ ቃላት ተረታ ወይም ደግሞ ፍቅር አሸንፏት ነው የሚሆነው። አንዳንዴ በፍቅር ውስጥ ሆነ የምትወሰናቸው ውሳኔዎች የስክነትም ላይሆኑ ይችላሉና በኋላ ሰክና ቤተሰቦቿን ማሰብ ስትጀምር ደግሞ ድጋሚ ፍቅራችሁ ይበጠበጣልና እኔ እሷን ትተሃት ብታይ ራስ ላይ ጨከን ብለ ውሳኔ ብትወስን ብዬ ነው ማስበው እንደወንድ። ዋናው ነገር ከአካባቢው ባህልና እሴት ጋር ያው ጠብቀ መኖር የሚጠበቅ ባህል እንደገና ደግሞ ብዙ ሩቅ አይመስለኝም። ይሄ አራተኛ ይዘር በጣም ቅርብ ነው በጣም ቅርብ ነው እኮ እንጂ እኔ አሳምነኝ ያለው ወንድሞችን የምናጠላቸው እስከዛ ይጨርስ ከነጥራሹ ቤተሰብ ተመቶባቸው ወይ ምን ሆነ ነገር በጣም ምንም ተቆራሳ ያውቃል። አዎ ይሄ እኮ ልክ ነው። ይሄ በቃ በእኛ ሀገር ባህል ውስጥ በብዙ ቦታ የሚከሰት ነገር ነው። ብዙ ሳይተዋወቁ ልጆች ግን ተጫጭተው ሊጋቡ ሲሉ ዘር ሲቆጠር እንደዚህ አይነት ነገር ይገኛል እና በቃ ባጭሩ እያሉ ያሉት ያው ዘመድ ነህ ዘመዴን ላግባ እያልክ ነው እያሉህ ነው ያሉት እነሱና ይሄ እንደ ባህል ልክ ነው ልክ አይደለም እሱ ሌላ ራሱን የቻለ የሚያጨቃጭቅ የሚያነጋግር ነገር ሊሆን ይችላል። ግን ዝምድና አለ ብለውሃል። የአካባቢው ባህል እሴቱ ደግሞ አይፈቅድም። በአንዳንድ አካባቢዎች ደግሞ እንደምታየው በጣም ቅርብ የሆነ ያክስት ልጅ እንደዚህ ድረስ መጋባት የሚቻልባቸው ባህሎች በሀገራችንም በውጭም ይኖራሉ እንደዚህና በእኛ ሀገር ደግሞ በአንዳንድ ቦታዎች ደግሞ እስከ 7 ትውልድ ድረስ ዘመድ ነው መጋባት አይችልም የሚል ነገር አለ በብዙ ቦታዎች። ያንን ማክበር ያው ግዴታ ሊሆን ይችላል ብዬ አስባለሁ። እና በቃ የአካባቢው ሰዎች ዝምድና አለ ዘመዳችን እንዴት ልጃችንን ለዘመድ እንድራለን የሚል አስተሳሰብ ነው ያለው ባጭሩና በቃ ምን ልታረገው ትችላለህ? አንተም ጨከን ብለህ መራራውን ነገር ዋጥ ለማድረግ መሞከር የሚሻል ይመስለኛል። እኔ በሆን እንደ ወንድምም ስነግር እንደዛ ነው። እኔ በሆን ደግሞ ላደርግ የምችለውም እንደዛ ይመስለኛል ሳስበው።
ስለዚህ ቆፍጠን እንበል ምንም ያክል ብትወዳት በቃ ይሄ ነው የሚታየኝ ለኔ። አዎ ተጨማሪ አንተም በሆን ላደርግ የምችለው ነገር ምንድነው አሁን እየሰራህ ነው። ስለዚህ ከሷ ለመራቅ ምክንያቱም በዛ ስሜት ውስጥ በዛ ህመም ውስጥ መቆየት ለኔ አስቸጋሪ ከሆነ ላደርግ የምችለው ቦታ መለወጥ ዘወር ማለት ከዛ አካባቢ ወጥቷል እሷንም ለመርሳት ስለሚያግዘኝ ያንን ላደርገው እችላለሁ ከጠቀመ ምናልባት በቅድመ አያት ነው ማለት ነው የምትገናኙት ግን መሆኑ ነው እንግዲህ አራተኛ ምክንያት 3 ከሆነ አንድ አያት ልጆች ይሆናሉ እኮ አንተ አራተኛ ትውልድ ነህ እሱ አራተኛ እኔ ደግሞ አንድ ከሷ ዝቅ እላለሁ አምስተኛ ስለዚህ ቅድመ አያት ላይ ይመስለኛል ወይ ደግሞ ቅድመ አያት ላይ ነው በቃ ያንዱ ቅድመ አያት አንዱን አያት ወልዷል ማለት ነው ያንዱን ቅድመ አያት ወልዷል አዎ እንደዛ ነው ስለዚህ ይሄ በጣም ቅርብ ነው በቃ ዝምድና አለ እንትኑን መስመሩ ላይ ዘመድ ናችሁ በባህል ደግሞ በኢትዮጵያ ደግሞ በብዙ ቦታዎች ደግሞ ዘመድን ማግባት ያው ይከለከላል እስከ 7 ትውልድ ድረስ ተብሎና ያው የአካባቢውንም ባህሉንም ያንን አክብር ነው ማለት ወንድሞቼ እዚህ ላይ አንድ ሀሳብ እንድትሰጥኝ የሚፈልገው ለምሳሌ ፍቅር ምርጫ አይደለም አይደለ ወይ ደግሞ ዘመድ ትሁን አትሁን የሆነን አካል በምንም አንዳቀው በሆነ ስሜት በሆነ አጋጣሚ በሆነ መንገድ እኛ በምንወድበት ወይ ፍቅራችን በምናገኝበት ነገር ተዋወቀ የሆነ ሰው ጋር በዛ በተዋወቅ ቅጽበት ነው ፍቅር ሊይዝ የሚችለው በየማስተውና የሆነን ሰው አናቀውም ያን ዘመድ ይሁን አይሁን ካልሆነማ ፍቅርን ሳይሆን የምንኖረው ምርጫችን ነው የምንኖረው ብዬ ነው ማስተው ለኔ አውቁ አልኩ አሁን የዚህ የ7 ትውልድ አሁን በተባለው ደረጃ 7 ትውልድ ድረስ መጋባት አለበት የለበትም ባህሉ ልክ ነው ልክ አይደለም የሚለውን ሊያከራክር የሚችል ነገር ነው ልንነጋገርበት ልንወያይበት እንችላለን ከእናንተ የፈለኩት ወንድሞች ሀሳብ መሰላቸው ነገም የሆነ ሰው ባውቅ የሆነ የምወድበት መንገዳችን አው እሱ እድልና ሪስክ መውሰድ ነው አሁን አንተ ከዚህኛው ተመክሮ ልምድ ወስደሃል ስለዚህ ለሆነ ሰው ስሜት ሲሰማህ ልታረግ ስለሚገባው ነገር የሆነ ሐሳብ አግኝታል ይመስለኛል አይደል ለምሳሌ ይሄ ነገር እኮ ተፈጥሮ ምናልባት እኛ ፕሮግራም ላይም እንደዚህ አይነት ታሪኮች አላቀረብናቸውም እንጂ ሰማናቸው አሉ በማይተዋወቁ ወንድምና እህቶች መካከል እንደዚህ አይነት ነገር ሊፈጠር ይችላል ግን ያ ስለሆነ መዝለቅ አለበት ብሎ ሐሳብ ማንሳት በጣም ከባድ ነው እና አንዳንዴ ባህልን ሃይማኖትም ብቻ ሳይሆን በሳይንስም ማይፈቀዱ ምልህ በሳይንስም ጉዳት ሊያመጡ ይችላሉ ተብሎ ለሚቀጥለው ጄኔሬሽን ባይሆን የሚመከሩ አሉ ስለዚህ ጤና አንፃር ራሱ የቅርብ ቤተሰቦች ልጅ ሲወልዱ የተለያዩ ጥናቶች ይወጣሉ ልጅ ላይ የሆነ ተጽዕኖ ይፈጥራል ከጤና አንፃር ስለዚህ እውነት ነው ፍቅር ካልኩሌት አድርገህ አስበህ አጥንተህ የሚሆን ነገር አይደለም ነገር ግን ከተፈጠረ ደግሞ በእነዚህ አይነት ችግሮች ውስጥ ሲያልፍ ህመሙን ጉዳቱን ታክሞ ማለፍ ነው እንጂ ተገቢ የሚሆነው ወይም ደግሞ መንገዱ ያ ነው እንጂ የሚሆነው በቃ ምን ታረጋዋለህ ይፈጠራል ዛሬ ተፈጠረ ደግሞ ሁሌ ይፈጠራል ማለት አይደለም እሺ ብዙ ራስህን እንደሚሰማኝ በጣም ራስህን ያፈላሰፍክ ነው ያለው ይመስለኛል እንዴ እንደዚህ ካልሆነማ ምኑን ፍቅር ሆነ በቃ ስለታ ቢመጣ ምኑን ፍቅር ሆነ እኮ አዎ ያው አጋጣሚ አጋጥሞ ነው እንጂ እንደዚህ አይነት ነገሮችን የምናነሳ ከሆነ በብዙ ሐሳቦች ላይ በጣም መመራመር መፈላሰፍ ይሄ ከሆነማ ምኑን ይሄ ሆነ ይያለን ቢሆን ኖሮም ይያለን ብዙ ሐሳብ ልናነሳ እንችላለን ስለዚህ አሁን ይሄ በአንተ ህይወት ላይ አንዴ ተፈጥሯል ሁሌ ይፈጠራል ማለት አይደለም ስለዚህ በቃ እውነቱን ተቀበል ያው ዘመድ ነች ከእውነታው ጋር ፌስ ማድረግ ነው የሚያስፈልገው ግን የነበረው ፍቅር አይደለም ወይ ወደ ማለትም ድምዳሜ እየሄድን አይደለም ሰዎች የተለያየ ምልከታ አላቸው ፍቅር አንድ ጊዜ ነው በቃ በህይወት አንዴ ነው የሚፈቀረው የሚሉ ሰዎች አሉ አንዳንድ ሰዎች ደግሞ ገብቷል ብዙ ሰው የመጀመሪያ ያፈቀረውን አያገባም አይደል ብዙ ሰው ነው አንዳንዶች የመጀመሪያ ያፈቀሩትን ሊያገቡ ይችላሉ አንዳንድ ሰዎች ደግሞ ፍቅረኛ ኖሯቸው ከዛ በኋላ
የመጀመሪያ ፍቅራቸው ምልህ በጣም ጥሩ ሳይሆን ቀርቶ ከሁለተኛ ፍቅራቸው ጋር ደግሞ የተለየ የፍቅር ህይወት የሚያሳልፉ ሰዎች አሉ። ስለዚህ ከአንድ በላይ ሰዎች በተለያየ አጋጣሚ ገብተዋል በፍቅር ውስጥ ሊወድቁ ይችላሉና እንደ አመለካከት እንደ ሰው የሚለያይ ነው ይሄ ነገር። እንዳልከው አንተ በካልኩሌሽን ይሄ 1 ሲደመር 1 2 ነው የሚባል ነገርም ላይሆን ይችላልና ከዛ አንጻር እድል ለራስህ ስጥ። የተሻለ ህይወት ነገ ይኖርሃል በእርግጠኝነት። ይሄንን ነው የምንለው። ተረጋጋ። እሷን ልትሳሳበት እንፈላሰፍ ሆነ እኮ ፕሮግራሙን ወደ ፍልስፍና ቀየርክብን። እሺ አይዞህ ወንድሜ፣ እሺ ያጋጥማል። ረጋ በል። ሌላ ህይወት አለ። ለአንተ የምትሆን ደግሞ ሌላ ትመጣለች። እሺ ወንድሞቼ አመሰግናለሁ። እሺ በርታ። እሺ እናመሰግናለን። አንዳንዴ ፕሮግራሙ ተነተን ብለህ ተፈላሳፊም ሊያረግህ ይሞክራል፣ የስነ ልቦና ባለሙያም ሊያረግህ ይሞክራልና እኛ ደግሞ ማይክ ይዞ መፈላሰፍ እኮ ከባድ ነው። ምን በዛ አይነት ሰው ሲመጣ ፋውል ሊያሰራ እኔ እኮ ከመስመር ሮጣልና ምን በማላቀው ጉዳይ ከምዘላብድ እኔ እንደ ወንድም ስሜቴን አልናገርም እንዴ እናገርኝ ማለት። እሺ ለማንኛውም እኛ ያው ባለሙያ አይደለንም። ምን እናገረው ሁሌ እንደ ወንድም እንደ ቤተሰብ እንመካከርበት ነው። ስለዚህ ጠቃሚ ሀሳብ ደግሞ አድማጮችም ከኛም ከተገኘ እንዲወስዱ ነው። አድማጮቻችን ቴሌግራም ላይ የተሻለ ሀሳብ ሊያገኙ ይችላሉ። በርካቶች በዛሬ ራሱ በሰሙት ላይ እስኪ ቴሌግራም ላይ ጻፉልን። እንየው ምንድነው የእናንተ ሀሳብ። የ4 እና የ5 ትውልድ ልጆች ናቸው። እንጋባ ይላሉ እነሱ። ቤተሰብ ደግሞ አይቻልም እያለ ነው። አይሷ ወስናለች። እሱ አይሆንም እኮ ብላለች። አካባቢ በቤተሰብ ተጽዕኖ ነው። በቤተሰብ ተጽዕኖ ነው። እሱ ምላስ ግን ሊያሸንፍ ይችላል፣ አይታወቅም። ብዙ በጣም ሊሆን ይችላል። ግን እንደው በቃ ሩቅ አይደለም። ቅድመ አያት እኮ ብዙ አይደለም። ብዙ አካባቢዎች ላይ እንደዚህ አይነት አይፈቀድም። ብዙ ኢትዮጵያ አካባቢዎች ላይ አይፈቀድም። እና እስኪ ሀሳባችሁን ሰጡበት። ቴሌግራም ግሩፕ ፔጃችን ላይ